ሰላም ጤና ይስጥልኝ የአስራ ሁለተኛ ክፍል ተማሪዎች እንዲሁም ደግሞ የኢኮኖሚክስ ተማሪዎች ዛሬ በአዲሱ የ12ኛ ክፍል የኢኮኖሚክስ መጽሐፍ ዩኒት 1 እንጀምራለን። የምዕራፍ ኢኮኖሚክ ኮንሰርን የሚያነሳ ሲሆን ማክሮ ኢኮኖሚክስ መሰረታዊ ጽንሰ ሀሳቦችን የሚያስተምር ሲሆን ዛሬ በዝርዝር የምናየው እንደ መግቢያ ዴፊኒሽን ኤንድ ፎከስ ኤሪያስ ኦፍ ማክሮ ኢኮኖሚክስ የሚለውን እናነሳለን ማለት ነው። ለምን ኢኮኖሚክስ ማጥናት አስፈለገ? የሀገር ኢኮኖሚ እንዴት ይለካል? እነዚህን የመሳሰሉ ጥያቄዎች መልስ የምናገኝበት ቆይታ ይሆናል። እስከ መጨረሻው አብራችሁኝ ሁኑ። ማክሮ ኢኮኖሚክስ የሚለውን ዴፊኒሽን ስናነሳ በመጀመሪያ ትርጉሙን ስናይ ማክሮ ኢኮኖሚክስ the word macro comes from the Greek word macro which means large የሚለውን ያሳየናል ማለት ነው። ማክሮ ኢኮኖሚክስ ማክሮ ከሚለው የግሪክ ቃል የመጣ ሲሆን ትርጉሙም ላርጅ ወይም ትልቅ ማለት ነው። ከዚህ በፊት ማክሮ ኢኮኖሚክስን ከማየታችን በፊት ማይክሮ ኢኮኖሚክስ የሚለውን ታስታውሳላችሁ። እንግዲህ ስለ ማክሮ ኢኮኖሚክስ ስናይ ማክሮ ኢኮኖሚክስ it focus on individual households or firms examine individual decision making የሚለውን ያሳየናል። ስለ ግለሰቦች፣ ቤተሰቦች ወይም ደግሞ ስለ አንድ ድርጅት የውሳኔ አሰጣጥ የሚያጠና የኢኮኖሚክስ ብራንች ማይክሮ ኢኮኖሚክስ ተብሎ ይጠራል። ማክሮ ኢኮኖሚክስ ደግሞ የምንለው it focus on overall economy or aggregate economy or aggregate behavior it examines the economy as a whole የሚለውን ታያላችሁ ማለት ነው። ስለ አጠቃላይ የሀገር ኢኮኖሚ ወይም አግሪጌት ቢሄቪየር የሚያጠና ሲሆን በውስጡ የሚያጠቃልለው ወይም የሚጨምራቸው ነገሮች ምንድናቸው የሚለውን ስናይ ቶታል አውትፑት፣ ፕራይስ ሌቭል፣ ኢምፕሎይመንት፣ ናሽናል ኢንካም የሚለውን ያጠቃልልናል ማለት ነው። ይህም አጠቃላይ የምርት መጠን፣ የዋጋ ደረጃና የስራ ቅጥርን ጭምር እንዲሁም የሀገር አጠቃላይ ገቢን ይጨምራል ማለት ነው። ስለዚህ ይሄ ማክሮ ኢኮኖሚክስ ብለን እንጠራዋለን ማለት ነው። ሌላው ሂስቶሪካል ኦሪጂን በምናይበት ጊዜ የታሪክ ማስታወሻውን ስናይ ምንድነው ማክሮ ኢኮኖሚክስ ኢመርጅድ as an independent field in 1936 with the publication of John Maynard Keynes book The General Theory of Employment, Interest and money. Before that, economists believed the economy would automatically correct itself. And however, the Great Depression of the 1930s showed that a new approach was needed. ማክሮ ኢኮኖሚክስ የምንለው እንደ አንድ ራሱን የቻለ የጥናት ዘርፍ ጎልቶ የወጣው በ1936 ዓመተ ምህረት ሲሆን የሆነው ታዋቂው የኢኮኖሚክስ ባለሙያ የሆነው ጆን ማይናርድ ኬንስ the General Theory of Employment, Interest and Money የተባለውን መጽሐፉን ካሳተመ በኋላ ነው። ከዚያ በፊት የነበሩት ክላሲካል ኢኮኖሚስቶች ወይንም ደግሞ ከዛ በፊት የነበሩ የኢኮኖሚስቶች ኢኮኖሚው ምን ብለው ያስባሉ? ኢኮኖሚ ራሱን በራሱ ያስተካክላል ብለው ያምኑ ነበር። ነገር ግን በ1930 ትልቁ የኢኮኖሚ ቀውስ የሚባለው ወይንም ደግሞ ግሬት ዲፕሬሽን አዲስ አስተሳሰብን እንደሚያስፈልግ ያሳየበት ሁኔታ እንመለከታለን ማለት ነው። ሌላው ዛሬ የምናየው ሜን ፎከስ ኤሪያስ ኦፍ ማክሮ ኢኮኖሚክስን በምናይበት ጊዜ የማክሮ ኢኮኖሚክስ ዋና ዋና የትኩረት መስኮች ምንድን ናቸው የሚለውን ስናይ የመጀመሪያው ማክሮ ኢኮኖሚክስ በምን ላይ ያተኩራል ስንል አንደኛ የኢኮኖሚ ግሮዝ ላይ ያተኩራል ወይንም የኢኮኖሚ እድገት ላይ ያተኩራል። ይህንን ስንል ምን ማለታችን ነው? ምን አይነት ጥያቄን ይመልሳል? how can a country ቶታል አውትፑት ግሮ ኦቨር ታይም የሚለውን ጥያቄ የምንመልስበት የማክሮ ኢኮኖሚክስ ፎከስ ኤሪያ ሲሆን የሀገር አጠቃላይ ምርት በጊዜ ሂደት እንዴት ሊያድግ ይችላል የሚለውን የሚመልስ የማክሮ ኢኮኖሚክስ ሀሳብ ነው ወይንም ትኩረት አቅጣጫ ነው ማለት ነው። ሁለተኛው አንኢምፕሎይመንት ሲሆን የስራ አጥነት የምንለው ነው። ይሄም ምን አይነት ጥያቄ ይመልስልናል? why do workers lose job የሚለውን እና how can unemployment be reduced የሚለውን ሰራተኞች ለምን ስራ ያጣሉ፣ ስራ አጥነትን እንዴት መቀነስ ይቻላል የሚለውን የምንመልስበት የማክሮ ኢኮኖሚክ ኮንሰርን ነው። ሶስተኛው ኢንፍሌሽን የምንለው ሲሆን ኢንፍሌሽን የምንለው ደግሞ የዋጋ ግሽበት ሲሆን
ይሄም ምን አይነት ጥያቄን ይመልስልናል? ዋይ ዳዝ ዘ ኮስት ኦፍ ሊቪንግ ራይዝ የሚለውን የኑሮ ውድነት ለምን ይከሰታል የሚለውን ሃው ካን ፕራይስ ስቴቢሊቲ ቢ አቺቭድ የሚለውን እንዲሁም ደግሞ የዋጋ መረጋጋትን እንዴት ማምጣት ይቻላል የሚለውን ጥያቄ የምንመልስበት ማክሮ ኢኮኖሚክስ ኤሪያ ነው ማለት ነው። ሌላው አራተኛው ማክሮ ኢኮኖሚክ ፖሊሲስ የምንላቸው ናቸው። የመንግስታዊ ፖሊሲዎች ናቸው። እዚህ ላይ የምንመልሰው ጥያቄ ሃው ዳዝ ዘ ገቨርንመንት ዩዝ ታክስ ኤንድ ስፔንዲንግ ቱ ማኔጅ ዘ ኢኮኖሚ የሚለውን እንመልሳለን ማለት ነው። መንግስት ታክስና ወጪን በመጠቀም ኢኮኖሚውን እንዴት ይመራዋል የሚለውን ጥያቄ የምንመልስበት የማክሮ ኢኮኖሚክ ፎከስ ኤሪያ ነው ማለት ነው። የመጨረሻው ኢንተርናሽናል ትሬድ የምንለው ነው። ኢንተርናሽናል ትሬድ የምንለው ደግሞ የዓለም አቀፍ ንግድ የምንለው ሲሆን እዚህ ላይ የምንመልሰው ዋት ኢዝ ዘ ባላንስ ኦፍ ትሬድ ቢትዊን ካንትሪስ ኢን ኢምፖርት ኤንድ ኤክስፖርት የሚለውን እንመልሳለን ማለት ነው። በሀገራት መካከል ያለው የወጪና የገቢ ንግድ ሚዛን ምን ይመስላል የሚለውን የምንመልስበት የማክሮ ኢኮኖሚክ ኮንሰርን ወይንም ደግሞ ትኩረት አቅጣጫ ወይንም ፎከስ ኤሪያ ናቸው ማለት ነው። ሌላው ዛሬ የምንመለከተው ምንድነው? ሜጀሪንግ ኢኮኖሚክ ሄልዝ ጂዲፒ እና ጂኤንፒ የሚለውን እናያለን። አንድ ሀገር ኢኮኖሚያ በጥሩ ሁኔታ ላይ መሆኑን በምን እናውቃለን? ዋና ዋናዎቹ መለኪያዎች ጂዲፒ እና ጂኤንፒ ናቸው ማለት ነው። እዚህ ጋር እንደምታዩት ፎርሙላው ጂዲፒ እኩል ይሆናል ሲ ፕላስ አይ ፕላስ ጂ ፕላስ ኤክስ ማይነስ ኤም የሚለውን ይዛል። ሲ የሚያመለክትልን ሃውስሆልድ ኮንሰምፕሽንን ነው። አይ ደግሞ ኢንቨስትመንት ፊርምስ ኦር ፕሮዲውሰርስ ኢንቨስትመንትን ያመለክትልናል። ጂ ካፒታል ጂ ገቨርንመንት ስፔንዲንግን የሚያመለክት ሲሆን ኤክስ ማይነስ ኤም ደግሞ የምንለው ኔት ኤክስፖርት ነው። ኤክስ ሪፕሬዘንት የሚያደርግልን ኤክስፖርት ነው። ኤም ሪፕሬዘንት የሚያደርገው ደግሞ ኢምፖርት ነው። የሁለቱ ዲፍረንስ ኔት ኤክስፖርት ብለን እንጠራዋለን ማለት ነው። ሶ እዚህ ላይ በዋናነት የምናያቸው እነዚህ ሁለቱ መለኪያ መሳሪያዎች ጂዲፒ እና ጂኤንፒ ናቸው። ምንድን ነው የሁለቱ ልዩነት የሚለውን እናያለን። በሌላ ቪዲዮ ላይ በሰፊው እናየዋለን። ይሄ ግን ለዴፊኒሽን ለኢንትሮዳክሽን ብቻ ዝም ብለን አየት አድርገ ነው እናልፋለን ማለት ነው። ጂዲፒ የምንለው አብሪቬሽን ግሮስ ዶሜስቲክ ፕሮዳክት ሲሆን ግሮስ ዶሜስቲክ ፕሮዳክት ደግሞ ዲፋይን ሲደረግ ዘ ማርኬት ቫሊዩ ኦፍ ኦል ፋይናል ጉድስ ኤንድ ሰርቪስስ ፕሮዲውስ ዊዝን ኤ ካንትሪ ቦርደር ኢን ኤ ጊቭን ይር የሚለውን ዴፊኒሽን ይዝልናል። በአንድ ሀገር ድንበር ውስጥ ናሽናል ባውንደሪ ውስጥ ወይንም ቴሪቶሪ ውስጥ በአንድ ዓመት ውስጥ የተመረቱ ጠቅላላ ምርቶችና አገልግሎቶች ጉድስ ኤንድ ሰርቪስ የገበያ ዋጋቸው ወይንም ማርኬት ቫሊዩ አጠቃላይ ገበያ ዋጋ ጂዲፒ ተብሎ ይጠራል። ልድገመው። በአንድ ሀገር ድንበር ውስጥ ወይንም ናሽናል ባውንደሪ ውስጥ በአንድ ዓመት ውስጥ የተመረቱ አጠቃላይ ምርቶችና አገልግሎቶች የገቢ ዋጋቸው አጠቃላይ ጂዲፒ ብለን እንጠራዋለን። ጂኤንፒ ስንል ደግሞ ምን ማለታችን ነው? ግሮስ ናሽናል ፕሮዳክት ሲሆን ግሮስ ናሽናል ፕሮዳክት ደግሞ ዲፋይን ሲደረግ ዘ ቶታል ቫሊዩ ኦፍ ኦል ፋይናል ጉድስ ኤንድ ሰርቪስስ ፕሮዲውስድ ባይ ኤ ካንትሪስ ናሽናልስ ዌሬቨር ዜይ አር ኢን ዘ ወርልድ ማለት ነው። ጂኤንፒ ኦር ግሮስ ናሽናል ፕሮዳክት ደግሞ የምንለው የአንድ ሀገር ዜጎች በየትኛውም የዓለም ክፍል ሆነው የሚያመርቱት ጠቅላላ ምርት ምን ተብሎ ይጠራል? ጂኤንፒ ተብሎ ይጠራል ማለት ነው። ኪ ዲፍረንስ ቁልፍ የሆነ ልዩነታቸው ምንድን ነው የሚለውን ስናይ ጂዲፒ ፎከስ ኦን ቴሪተሪ የሚለውን ታያላችሁ። ፎከስ ቤዚክ ዲፍረንሳቸው ምንድን ነው? ጂዲፒ ቦታ ላይ ወይ ደግሞ ድንበር ላይ ያተኩራል። ጂኤንፒ ኢት ፎከስ ኦን ናሽናሊቲ ኦር ኢት ፎከስ ኦን ሁ። ሶ ጂኤንፒ ደግሞ በዜግነት ወይም ደግሞ ባለቤትነት ላይ ያተኩራል ማለት ነው። ይሄ ዋና ልዩነታቸው ነው። ሌላው 3 ways to measure GDP and GNP ጂኤንፒ እና ጂዲፒ ለመለካት 3 መንገዶችን እንጠቀማለን። አንደኛው መንገድ
ፕሮዳክት አፕሮች ሲሆን የምርት አፕሮች ነው። ሁለተኛው ደግሞ ኤክስፔንዲቸር አፕሮች ሲሆን የወጪ አፕሮች ነው። ሶስተኛው ደግሞ ኢንካም አፕሮች ሲሆን የገቢ አፕሮች የሚለውን እናያለን ማለት ነው። የዛሬውን ቪዲዮ ለማጠቃለል አክል ዋይ ዱ ዊ ስተዲ ማክሮ ኢኮኖሚክስ የሚለውን እናያለን ማለት ነው። የማክሮ ኢኮኖሚክስን ለምን ማጥናት አስፈለገ ወይ ደግሞ ማክሮ ኢኮኖሚክስን ማጥናት ለምን ይጠቅማል የሚለውን ስናነሳ 3 ፖይንቶችን እናነሳለን። አንደኛ የሀገራችንንና የዓለማችንን የኢኮኖሚ ችግሮችን ለመረዳትና መፍትሄ ለመፈለግ ይረዳል። It helps us understand our countries and the world economy problem and find solution የሚለውን ያሳየናል ማለት ነው። ቅድም እንዳልኳችሁ የሀገራችንንና የዓለምን ኢኮኖሚያዊ ችግር ለመረዳትና መፍትሄ ለመፈለግ ይጠቅማል። ሁለተኛ enable us as citizen to be active participant in economic issue and policy decision ማለት ነው። እንደ ዜጋ በኢኮኖሚያዊ ጉዳዮች ላይ ንቁ ተሳታፊ እንድንሆን ያደርገናል ማለት ነው። ሶስተኛው guide our future business and national financial decision ማለት ነው። ለወደፊት የንግድ ወይ ደግሞ የገንዘብ ውሳኔዎችን አቅጣጫ ጠቋሚ ይሆናል ማለት ነው። ያስታውሱ እንግዲህ እዚህ ጋር ምንድነው የሚለው macroeconomics is not just about number. macroeconomics ቁጥር ብቻ አይደለም ወይ ደግሞ ስለ ቁጥር ብቻ ሳይሆን it's about people living and the well-being of nation ማለት ነው። ስለ ቁጥር ብቻ ሳይሆን ስለ ሰዎች ኑሮና ደህንነት የሚያጠና የጥናት ዘርፍ ነው ማለት ነው። ስለዚህ ዛሬ በአጠቃላይ ያየናቸው ምንድነው ለዛሬ የነበረን የትምህርት ሁኔታ ይህን ይመስላል። በማክሮ ኢኮኖሚክስ ትርጉም እንዲሁም ደግሞ ትኩረት መስኮች ላይ ተወያይተናል ማለት ነው። በሚቀጥለው በሌላ ቪዲዮ እንገናኛለን። እስከዚያው ግን አንድ ጥያቄ ለተውላችሁ እናንተ ደግሞ መልሶቻችሁን በኮሜንት ላይ ጻፉልኝ። የአንድ ሀገር ጂዲፒ ሲያድግ የሰዎች የኑሮ ሁኔታ የግድ ይሻሻላል ማለት ነው ወይስ ምን ታስባላችሁ? ለዚህ ጥያቄ መልሳችሁን በኮሜንት ላይ አስቀምጡልኝ። ቪዲዮን ለጓደኞቻችሁ ሼር ማድረግ እንዳትረሱ። ሰብስክራይብ አድርጉ፣ ላይክ አድርጉ። እስከሚቀጥለው ቪዲዮ ድረስ እስክንገናኝ ሰላም ቆዩ። ቻው።